ማንን እየዋሸን ነው? ቆይ ማንን እየዋሸን ነው? ወደ ራሳችን እንመለስ። ከራስ ዘውጁና በማለት ዓለምን ያዳረሰችው የዚህ ድምጽ ባለቤት ይቺ እንደ ቀልድ በእነዚህ ቪዲዮዎች ብሶቶቻችሁ ነገራችሁ። ዘውጁና በሚለው ትሬንድ መሰረት ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። እንግዲህ ሰሞኑን ዘውጁና የሚለው ትሬንድ እንግዲህ ብዙዎቻችንን ሲያነጋግርና ብዙዎችም እህቶቻችን ቪዲዮ ሲሰሩበት የነበረ እንግዲህ ትሬንድ ነው። ይህንንም ትሬንድ ተከትሎ እንግዲህ ኡስታዛችንም ላይቭ ገብተው እንግዲህ ብዙ ሙሐደራዎች ብዙ ውይይቶች ተደርገውበታል። ኡስታዛችንም እንግዲህ የየቲሞች አባት ከሚለው ስም በተጨማሪ የላጤዎች አባት በሚል ደግሞ ስም ሌላ ጭማሪ ስም ተሰጥቷቸዋል። አልহামዱሊላህ አላኩልሃል። ይህን ትሬንድ እንግዲህ ያስጀመረችው አንዲት ህፃን ልጅ ነች። እሷን ልጅ ተገንታለች ማለት ነው። የሱን ቪዲዮና ሌሎችም እንደዚሁ አዝናኝ አስተማሪ የምንላቸውን ቪዲዮዎች ይዤላችሁ ቀርብ ያለሁኝ። እነሱን እያየን ፈታ ዘና እንላለን፣ ሪአክት እናደርጋለን። አብራችሁ እንድትቆዩ ግብዣዬ ነው። አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረግ ትችላላችሁ። ሌሎች ደግሞ ቪዲዮ ለብዙዎች እንዲዳረስ ላይክ ሼር እያደረግን እንጀምራለን። ቀጥታ ወደ ዛሬው ቪዲዮ። ሰው አላህ ያርገን። ሰው ያርገን ትላላችሁ ኡስታዝ ማለት ነው። ሰው ማለት አሉ አንተ ጥያቄ መጣሁት። አሚን አመቱም ብላውን ጠይቃለን። صلي على الحبيب قلبك يطيب። ሰው ማለት ሸር የማያውቅ ሰው አይታል። ለሰው ተንኮል የማያውቅ ሰው፣ ምቀኝነት የማያውቅ ሰው፣ ከአፉ ኸይር የሚፈስ ሰው፣ ቀልቡ ሰሊም የሆነ ሰው ይሄ ሰው ነው። አዛ የሚያርገህማ ጊንጥና እባብ እኮ ነው ያሉት ኪታብ ላይ። ሰዎች በሶስት ይከፈላሉ። አንደኛው ምርጦቹ ናቸው። እንደ መላእክት ደረጃ ላይ ያለ ሰው ነው። ማን ነው ስትለው ይሄ ለሰው ኸይር የሚሰሩ ሰዎች ቢናገሩ ኸይር ቢሰሩ ኸይር ያኒ አላህ ዘንድ የሚወደድ ሰው አንፈዑሁም للناس እኮ ነው። ሰው የሚጠቅሙ ሰዎች አላህ ሰው ያርገና ገባውን ባለ ጥያቄው ሱብሃንአላህ። የሰውየው እርጋታ ወላሂ በጣም ነው የሚያጅበው። ያ ኡስታዝ እርጋታቸው በጣም ነው ደስ የሚለው ወላሂ ሱብሃንአላህ። እኔ በጣም ነው ያስገረመኝ። ዳዕዋቸው ራሱ ከቀልብ ነው የሚገናኘው ሱብሃንአላህ። አላህ ረጅም እድሜ እንዲሰጣቸው ለኡስታዝ ዱዓ አድርጋለሁ። ሀቂቃ እንግዲህ ኔክስትም የሳቸውን ቪዲዮ ካገኙ ኢንሻአላህ ወደ እናንተ ይዤላችሁ ቀርባለሁ። የእናንተን ሐሳብ አስተያየት ኮሜንት ላይ ያስቀምጡ። ሁላችንንም እንግዲህ አላህ ሰው እንዲያደርገን ዱዓችን ነው ማለት ነው። እንግዲህ ሰው ሲባል ሁሉም ሰው አንድ አይደለም። ሁላችንም እንደምናውቀው እያንዳንዱ ሰው ይለያያል። በጣም ደግ ሰዎች አሉ፣ ጥሩ ባህሪ ያላቸው ሰዎች። እንግዲህ ኪታቡ ምን እንደሚል ኡስታዝ እንግዲህ በደንብ አድርገው አብራርተውታል። ሰዎች ደግሞ መጥፎ ሰዎችን ደግሞ በጊንጥና በእባብ ነው የሚስላቸው ኪታቡ ብለዋል። ሱብሃንአላህ። አላህ ክፉ ሰዎች ምድር ላይ እንዳሉ ሁላ ደግሞ አላህ ደጋግ ሰዎች ምድር ላይ ፈጥሮ በርስታ እንድኖር ደግሞ ያደርግና ማለት ነው። እናንተም ራሳችሁ እንድትፈትሹበት ራሳችሁ እንድታዩበት ብዬ ነው ይሄን ቪዲዮ ያቀረብኩት። ከደጋግ ሰዎች ነን ወይስ ደግሞ ሰዎች ከሚጠሉን ሰዎች ደግሞ በክፋታችን ምክንያት ከሚሸሹን ሰዎች ነን የሚለውን ራሳችንን ሁላችንም እንድንገመገምበት ይህን ቪዲዮ አምጥቼላችኋለሁ ማለት ነው። ወደ ቀጣይ ቪዲዮ። እንደ ቀልድ በእነዚህ ቪዲዮዎች ብሶቶቻችሁ ነገራችሁ። ዘውጁና በሚለው ትሬንድ መሰረት ሁለት ምክንያቶች ይታዩኛል። አሁን ቶሎ ላለማግባት ወይም ደግሞ ሰዎች እያገቡ ያሉበት ምክንያት፣ አንደኛው ሴት ያደረግነው ሊቪንግ ስታንዳርዳችን ነው። ሁለተኛው ደግሞ የቁጥር አለመመጣጠን ይመስለኛል። አንደኛ ሴት ያደረግነው ሊቪንግ ስታንዳርድ የአኗኗር ደረጃችን ገና ለአዲስ ሙሽሮች ሲጀምር ያስቀመጥነው ልክ የፊልም ላይ እንደምናያቸው ሌክዠሪ የሆነ ነገር አየን። ባለንበት የሀገራችን ተጨባጭ ደግሞ 2% አይሆንም ወጣት ሆኖ ያንን ነገር ማሟላት የሚችል አሁን ያደረግነው። ለዛ ሲባል ወንዱ ልጅ 30 እስኪሞላው ወይም ከተመረቀ 23 24 25 ላይ ሊመረቅ ይችላል። ከዛ ጀምሮ ወይም ደግሞ ቀድሞ ንግድ ከጀመረ ከዛ ጀምሮ 30 ዓመቱ ድረስ የሆነ ነገር ፕሮቫይድ የሚያደርግበት ነገር ለመያዝ ሲል ነው። ሁለተኛ ሴቶች ያስቀመጣችሁት ሊቪንግ ስታንዳርድ ሃይ በመሆኑ ወንዱን ፈሪ ይሆናል ለመግባት ማለት ነው። አክቹአሊ ያው ካፒታሊዝም የሚለው ስርዓት ምናምን የወንዱን አእምሮ ብሬኖች ምናምን ስላደረገው በዛ ምክንያትም ሊሆን ይችላል። ከዛ ደግሞ ሁለተኛው ደግሞ ቁጥር አለመመጣጠን ነው። ሶ ምን ልላችሁ ፈልጌ ነው ቁጥራችን እንዲመጣጠን ሁለትም ሶስትም ለባሎቻችሁ ያገባችሁ ለባሎቻችሁ ፍቀዱላችሁ፣ ሌሎች እህቶቻችሁ እንዳይቸገሩ ማለቴ ነው። ከዛ ውጪ ወንዱም ያው ትልቁ ችግር ደግሞ አንድ ሳያገባ ሁለተኛ እየተመኘ አስቸግረዋል። መጀመሪያ ወላሂ ሪዝቅ ያመጣል ምናምን ከሰበቦች ውስጥ አንደኛው አይደል ማግባት ነው። ሶ እያገባን የምትፈልጉ ሰዎች ካላችሁ ተጋቡ፣ ጥሩ ነው። ምን ይመስላችኋል ግን ሀይቃ ለማግባታችን ምክንያት የሚሆነው ኮሜንት ላይ ያሳውቁን። ያው እንግዲህ እህቶቻችን ያው ታውቃላችሁ እቺ ሼም ምናምን የምትባል ነገር አለች። ያቺን ነገር እንግዲህ አስወግደው ትሬንዷ ያው ትሬንድ ስለሆነች በትሬንድ ሙድ ብዙ ሰዎች ሀሳባቸውን ገልጸዋል ማለት ነው። እና ብዙ ቁም ነገር ያላቸው ሀሳቦች ተነስተውበታል ማለት ነው። እንደምትመለከቱት ብዙ ሰዎች ናቸው ቪዲዮውን የሰሩበት።
ኡስታዝም እንግዲህ ወሳኝ የሆኑ ውይይቶችን እንግዲህ በላይቭ ላይ አድርገናል ማለት ነው። አሁን ደግሞ ልጅቷ የት ነች የታለ የተገኘችው እንደምትሉ ተስፋ አደርጋለሁኝ። እሷን ልጅ እንግዲህ አንዲት ህፃን ልጅ ናት እንግዲህ ይህን ትሬንድ ያስጀመረችው። ይሄ እሱን ቪዲዮ ልጋብዛችሁ። ዘውጁና በማለት ዓለምን ያዳረሰችው የዚህ ድምጽ ባለቤት ይቺ ናት። እስቲ ተመልከቷት። السلام عليكم زوجونا በትዳር ጉዳይ መወቀስ ካለበት ማንን ትወቅሳላችሁ? እስቲ በኮመንት ላይ ሐሳባችሁን አስፍሩ። አንዳንድ ሰዎች እንዲህ ይላሉ፣ አብዛኛው ሰው ማግባት ጠፍቶት ወይም ጥቅሙን ሳያቀርቶ አይደለም የማያገባው ፍሉስ ወይም ገንዘብ አጥቶ ነው እንጂ ይላሉ። ላጤዎች ገንዘብ ተኝተን እያደርን ከሰማይ እንዲወርድልን የምንፈልገው። ባይገርማችሁ አንዳንዶቹማ የሚያጅብ ህልም ነው ያላቸው። ቀልድ ይሁን የምር ባይታወቅም ጠንካራ መጅሊስ ቢኖረን ኖሮ ወጣቱ በጀማዓ ይዳር ነበር። ይሄ የመጅሊሱ ድክመት ነው ብለውም የሚያነሱ አሉ። ለምን ይሄን አልክ ሲባል ደግሞ መላሹ ምን ይላል? አጋቼ የማይጠይቀውን ብር አባቷ እየጠየቁ ቤት በኩል እናግባ። ቢላሂ አለይኩም ቀዱ ቀልድ ነውና ሀቢቢ መጀመሪያ ስራ ሳንንቅ ተፍ እንበል፣ ራሳችንን እንለውጥ። ሰላት አንሰግድም። እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን። ሰላት አንሰግድም። ቁርአን ቀርተን አናውቅም ረጅም ጊዜ። ፈለስቲን ሲባል ምድሪቷ ትንቀጠቀጣለች እኛ ጋር ማለት ነው። ስለ ነብዩ ጉዳይ ሲነሳ ልቤ ውስጤ ይንገበገባል ይላል። ሰላት አይሰግድም። እነኚህ ሰዎችን ይከታተላል። አሁን ያለውን ሰዎች ማንን እየዋሸን ነው? ቆይ ማንን እየዋሸን ነው? ወደ ራሳችን እንመለስ። ከራሴ ጀምሬ ወደ ራሳችን እስቲ እንመለስ። ሰላት ሳልሰግድ የትኛውን ነብይ ነው የምወደው? العهد الذي بيننا وبينهم الصلاة فمن تركها فقد كفر። እኔና እነሱ መካከል ያለው ሰው እና እነሱ መካከል ያለው ድንበር ሰላት ነው። ሰላት የተወሰው ከፍሯል፣ ከእስልምና ወጥቷል፣ ከሃዲ ነው አሉ። ሰላትን አንሰግድም ከፊሎቻችን። ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው፣ ሼር የምናደርገው፣ ኮሜንት የምናደርገው። ደግሞ ስንስቅ እስከዚህ ድረስ ነው። ፈገግታ እኮ አይደለም ብለን ለጓደኞቻችን ሼር እናደርጋለን። ያንን ቪዲዮ ዱይት እንሰራበታለን፣ ኮሜንት እናደርጋለን። ከዚያ በኋላስ አላህ ነስሩን ያምጣልን። አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም ኢንተሃ هذا وعد። ኢን ተንሱሩላህ አላህን ሱብሓነሁ ወተዓላ በፈለገው መንገድ የምትሄዱለት ከሆነ ኢን ተንሱሩላህ ያኒ ኢን ተንሱሩ ዲነላህ የአላህን መንገድ የምትከተሉ ከሆነ መልካሙን ነገር የምትሰሩ ከሆነ ከመጥፎው ነገር የምትርቁ ከሆነ ጥሩን አላህ ያዘዘውን መንገድ የምትይዙ ከሆነ የንሱርኩም አሸናፊ ያደርጋችኋል። ወዩተቢት አቅዳመኩም የናንተንም እግር ከረገጠበት እንዳይንቀሳቀስ ያረጋጋዋል አለ። ወዩተቢት ሰባት ይሰጣችኋል፣ እርጋታን ይሰጣችኋል። አቅዳመኩም እግሮቻችሁ እንዳይወላውል፣ ልቦናችሁ እንዳይወላውል እርጋታን ይሰጣችኋል። እርጋታን የሚሰጠው ምን ስንሆን ነው? እንተንሱሩላህ እንተሃ። እኛ ያለንበት ታች አራምባና ቆቦ ነው ጉዳዩ። ሌት ተቀን ግን የምንጮኸው ሌላ ነገር ነው።